አለው መሳሪያ ከመሳሪያ ጋር እኔ እናቱን ልብዳት እኔ እውነት ተናገር ካላችሁ እኔ መሳሪያ ይዤ እታቲ ትሙት እኔ ብቻዬን እገባለሁ። የሸርሙጣ ልጅ እስቲ መሳሪያ አብይ እኮ ነው ቤት ተከራይቶለት ተቀመጥ ብሎ ዳይፐር ተገዝቶለት እዛ ዳይፐሩን እየቀየሩት ምረ ዳይፐር አሞላ እንኳን ኦሮሞ ነፃ ሊያወጣ ወሮ ጉድሩን ነፃ አይወጣም። ይሄ ቅሌታ መሮ ነው መረሮ በረሮ እናቱ ልንፋል ይሻርማት ከጀርባ የሚያጠቃ ወንድ ነው ብለህ ታምናለህ እንዴ? እናቱን ልብዳ ከፊት ለፊት እስቲ ይምጣ የቦርኮ ልጅ እዛ ህፃን ምናምን የሚገል ሸርሙጣ ይባዳሉ እዛ ጫካ ውስጥ እርስ በራ ሚሊዮን ነው ይሄ ስሙ ሚሊዮን እርስ በራሳቸው ይባዳሉ እዛ ጫካ ውስጥ ኦሮሞ ናቸው እነዚህ ሰዎች ነው ኦሮሞ ለመሆናቸው ጥርጣሬ አይደሉም። ባክ ኦሮሞን አይመስሉም። ይሄ ጂኦግራፊ ላይ እናያቸዋለን። ካሜራ ተገጥሟል ጫካ ለጫካው አብይ ገጥሟልና እንደ ጦጣ ሲዘሉ አይታግባል እነዚህ ሰገቶች ታግባል በዱት ኦነግን በተመለከተ ሀሳብ ልስጥ። ከዚህ በፊት ኦነግ የኦሮሞ ታጋይ ነው ብለን ደግፈናል ሁላችንም ማለት ነው ኢንክሉዲንግ አሁን ጫካ ያሉትን ማለት ነው። ግን አሁን ሰላማዊ የምንድነው የፖለቲካ ምህዳር አለና ግቡ ሲባል አልገባም ያሉትን መደገፍ የለብንም ብዬ አስባለሁ። ጫካ በዚህ ሰዓት መግባት ይፈራሉ። ጫካ መግባት ጫካ ውስጥ ተወለዱ ማለት ነው። ኦነግ ጃልመሮን ብሉት ኦኬ ሶ ግን